ሰላም ይብዛላችሁ የአባቴ ብሩካን ባላችሁበት ስፍራ ሁሉ እንደተለመደው ሼርና አድርጉ ሌሎቹም ጋር እንዲደርስ መልካም ትብብራችሁ ዛሬም ያስፈልጋል። ስለምታደርጉት በጎ ነገር ተባረኩ። እኚህ ከላይ የምታዩቸው ሜዳሊያ አንገታቸው ላይ ያጠለቁ በእጃቸው ደግሞ ዋንጫ የያዙ ወንድም ከላይ ይታያሉ። በምንድነው የተሸለሙት? ምንድነው ሪከርድ የሰበሩት ብላችሁ መጠየቃችሁ አይቀርም። እኔም ደግሞ ለመመለስ ዝግጁ ነኝ። እኚህ ሰው በመክሊት አንደኛ ወጥተው ሪከርድ ሰብረው ሜዳሊያና ዋንጫ ተሸልመዋል ማለት ነው። በጣም ይገርማል። መጽሐፍ ቅዱስ ግን ምን ይላል ነው ዋናው። መጽሐፍ ቅዱስ በዳንኤል 12 ቁጥር 3 እንደሚናገረው ብዙ ሰዎችን ወደ ጽድቅ የሚመልሱ ለዘላለም በሰማይ እንደ ከዋክብት ይደምቃሉ ይላል። ብዙ ሰዎችን ከሞት ወደ ሕይወት፣ ሰዎችን ከጨለማ ወደሚደነቅ ብርሃን፣ ሰዎችን ወደ እውነት የሚያመጡ ለዘላለም እንደሚደምቁ ቃሉ ይነግረናል። ክብር ለጌታ ይሁን። መክሊት በመስራት ግን ዛሬ ግን አንዳንድ ቤተ ክርስቲያናት ዋንጫና ሜዳሊያ እየሸለሙ ነው። እያያችሁ ነው። ይሄ ምንን ያሳያል ብትሉ ሌሎችንም ማነሳሳት ነው። ሌሎችም ከፍተኛ ገንዘብ ሰርተው ለአለቆቻቸው እንዲያስገቡ ለማነሳሳት የተደረገ ሲስተም ነው። እኛ በሀገራችን ሜዳሊያ ሲሸለሙ የምናየው ከዩኒቨርሲቲ ላይ ከፍተኛ ውጤት አምጥተው ተማሪዎች ይሸለማሉ፣ ሜዳሊያና ዋንጫ። የሀገር ባለውለታዎች ሜዳሊያና ዋንጫ ይሸለማሉ። ጦር ሜዳ ላይ ድል ያደረጉ ሰዎች ሜዳሊያና ዋንጫ ይሸለማሉ። በአሁኑ ዘመን ደግሞ ከፍተኛ ግብር ከፋዮች ታማኝ ግብር ከፋይ ስለሆኑ ሜዳሊያና ዋንጫ ይሸለማሉ። ኦሎምፒክ ላይ ሪከርድ የሰበሩ ሰዎች ሜዳሊያና ዋንጫ ይሸለማሉ። 10,000 ሮጠው ደግሞ ሪከርድ የሰበሩ ሰዎች ሜዳሊያና ዋንጫ ይሸለማሉ። እንዲሁም ሌሎችም ይሸለማሉ። ቤተ ክርስቲያን ግን ዛሬ በዚህ ልክ ወርዳ ገንዘብ አመጣህ ብላ ሜዳሊያና ዋንጫ ስትሸልም ማየት እጅግ የሚያሳዝን ጉዳይ ነው። ውድ የተከበራችሁ ወገኖቼ ከዚህ አዚም ውጡ፣ ከዚህ ድንዛዜ ውጡ። ድሮ እኔ እዛ ቤት እያለሁ አንድ ነገር ይባል ነበረ። ሰማይ ስትሄዱ መዝገባችሁ ባዶ እንዳይሆን ገንዘብ ሰርታችሁ ለመክሊት አስገቡ ይባል ነበር። እንግዲህ መንግሥተ ሰማያት የሚገባው በእናንተ እምነት ገንዘብ በመክፈል በመክሊት ገንዘብ ነው ማለት ነው። ኢየሱስ የተናገረው ተሽሯል ማለት ነው። በዮሐንስ ምዕራፍ 14 ቁጥር 6 ላይ እንዲህ ይላል፣ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። መንግሥተ ሰማያት መግቢያው ኢየሱስ ሆኖ እያለ ወደ ገንዘብ ተለውጧል። ሽልማት አክሊል በሰማይ ሆኖ እያለ ምድር ላይ ሆኗል። በጣም ይገርማል። ቤተ ክርስቲያን በዚህ ልክ ወርዳ ማየት እጅግ ልብን የሚሰብር የሚያሳዝን ነገር ነው። ይሄ መክሊት ሰዎችን የሚጠቅም ቢሆን፣ ድሆችን የሚጠቅም ቢሆን፣ አገርን የሚጠቅም ቢሆን፣ ለልማት የሚውል ቢሆን እሰየው፣ ከዚህም በላይ በሆነ። ግን ውስን ቤተሰቦች ልዑላን፣ የቤተ ክርስቲያን ልዑላን ልጆቻቸው የሚድሩበት፣ ውጭ ሀገር ሄደው የሚዝናኑበት፣ እዚህ ዘመናዊ ቤት ገንብተው የሚኖሩበት፣ ዘመናዊ መኪና የሚነዱበት፣ በቅንጡ ኑሮ የሚኖሩበት ስለሆነ ሕዝቡን የሚጠቅም አይደለም። ዶሮን ሲያታልለዋት በመጫኛን ጣሏት ይባላል። እባካችሁ ውጡ፣ እግዚአብሔር ዓይናችሁ ይክፈት። ይህ ለተቃውሞ አይደለም፣ የማንቃት ሥራ እየሠራሁ ነው። እግዚአብሔር ባርካችሁ። ቄስ ኃይሉ ዘሪሁን ነኝ። ሼር በማድረግ ተባበሩ።